ለኢስላም ዳግም ማንሰራራት ለምን አረቢያን ፔኒንሱላ ተመረጠ? ክፍል 8። ቀጥሎ ስንመለከት ደግሞ የበረሃው ኑሮ ያስገኘውን መንፈሳዊና አካላዊ ጽናትን እናገኛለን። ያም እንዴት ነው? አረቦች የሚኖሩት በጣም አስቸጋሪ በሆነ ሁኔታ ላይ አካባቢ ላይ ማለትም ጂኦግራፊያዊ ቦታ ላይ ስለነበረ አረቦች ላመኑበት ነገር እስከ ጥግ ድረስ የመሄድ ጽናትን፣ መንፈሳዊ ጽናትን እንዲሁም ደግሞ አካላዊ ብቃትን ሰጥቷቸው ነበር። ይህን ነገር ምን ላይ እናስተውላለን? ለምሳሌ የተቡክ ጦርነት በሚደረግበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ዘመቻው የወጡት አትክልቶች ባፈሩበት ጊዜ፣ ፀሐይ በጣም አደገኛ በሆነበት ጊዜ፣ ለዚያው መንገዱ ደግሞ በጣም ሩቅ ፀሐያማ በሆነበት ጊዜ ነበር እና ነገር ግን ከኢማንም ጋር ተደምሮ ያመኑበት ነገር ስለሆነ እስከ ጥግ ድረስ ሄደዋል። እስከ ጥግ እስከ መጨረሻ ድረስ ማለት ነው። ሌላ ደግሞ ጊዜ በምንመለከትበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ኻሊድ ረዲየላሁ ዐንሁ በጣም ከአንድ ሰራዊቱን ከአንድ ሀገር ላይ ወደ አንድ ሀገር የሚያንቀሳቀስበትን ሁኔታ በምንመለከትበት ጊዜ በቃ የፈለገ ለምን ሞቃት ጊዜ አይሆንም በቃ ኻሊድ አዘዙ አይደለ በቃ ይኬድ ነበር። በቃ ያ ነገር ምንድነው ከኢማንም ጋር ተደምሮ በቃ አካባቢው ከባድ የሆነ የሚገርም የሆነ ጽናት ሰጥቷቸዋል። የሚገርም የሆነ ተርቢያ ሰጥቷቸዋል ማለት ነው።